እድል የሚባል ነገር የለም። እድለኛ የሆነ ሰውም የለም፣ እድለኛ ያልሆነ ሰውም የለም። የሆነው ሁሉ የሆነው በእግዚአብሔር ነው። ያልሆነው ሁሉ ያልሆነውም በእግዚአብሔር ነው። ሁሉ በእርሱ ሆነ፣ ሆኖም ሁሉ ያለ እርሱ የሆነ አንዳች የለም ይላል መጽሐፍ። በጣም ደስ ያሰኘሽ የወደድሽው ነገር የሆነልሽ እግዚአብሔር ስላደረገልሽ። የሚያሳዝነን ከህይወታችን ሊወጣልን ያልቻለው ነገርም የሆነብን እግዚአብሔር ስለፈቀደን፣ እድለኛ ስላልሆንን አይደለም፣ እድለኛ ስለሆነንም ማለት ነው። እድል አለ ብሎ ማመን ኑፋቂም ክደትም። ምን ማለት መሰላችሁ? የሆነ ነገር እንዲሆን ወይም እንዳይሆን ማድረግ የሚችል ግዕዛን ያለው ማሰብ የሚችል ይሄ ነገር ይሁን ይሄ ነገር ደግሞ አይሁን ብሎ መወሰን የሚችል እድል የሚባል አካል የለም። እግዚአብሔር አምላክ አስቀድሞ የወሰነው ያስቀመጠው ጣፈንታ የሚባል ነገርም ደግሞ የለም። ነገር ግን እንደ መሻታችን ወይም እንደ ፍላጎታችን ብቻ ሳይሆን እግዚአብሔር አምላክ እንዳሰበው እሱ እንዳቀደልን እኛ እንድንኖር እንደሚፈልገው አድርጎ በግድ እኛ ያለኛ ፍቃድ ያለኛ ሐሳብ አይደለም የሚያኖረን። የኛ ምርጫ የኛ ድርሻ ይኖራል፣ የእግዚአብሔር ሐሳብም ደግሞ ይኖራል በመካከል። ከዛ ባለፈ ግን መጽሐፍ ቅዱስ ላይ በጣም በግልጽ ቋንቋ የተነገረን ነገር የሆነው ነገር ሁሉ በእግዚአብሔር እንደሆነ ነው። ለምሳሌ በኦሪት ዘጸአት ላይ ጌታችን ሲናገር ምዕራፍ 4 ቁጥር 11 ላይ አፍን የፈጠርኩት እኔ አይደለሁም ወይ? ደንቆሮ ዲዳ ማደርገውስ እኔ አይደለሁም ወይ? ሰው እንዲናገር ወይም እንዳይናገር ክፉንም በጎንም ማድረግ እኔ አይደለሁም ወይ ይላል እግዚአብሔር አምላክ። ከእድል ጋር የተገናኘ ጉዳይ አይደለም ማለት ነው። እድል የሚለውን ቃል አለማወቃችንን ለመግለጽ የምንጠቀምበት ቃል ነው። ነገ እንትና የመምጣት እድሉ ሰፊ ነው ስንል እንትና የሚባል ሰው ይምጣ ወይስ አይምጣ የሚለው ነገር አላውቅም፣ ግን ሳስበው ይመጣ ይመስለኛል ለማለት ፈልገን ነው እንጂ የሆነ እድል የሚባል አካል መጥቶ እንትና እንዲመጣ ወይም እንዳይመጣ ያደርጋል ማለታችን አይደለም። ስለዚህ እድል እጣ ፈንታ የሚሉትን ቃላት የምንጠቀመው አለማወቃችንን አለመረዳታችንን ለመግለጽ ነው እንጂ ከዛ ያለፈ እርግጠኛ ሆነን ወይ የሆነ አካል እድል የሚባል አካል መጥቶ ነገር ያደርጋል ለማለት አስበን አይደለም። የሆነውን ነገር ሁሉ የሚያደርገው እግዚአብሔር አምላክ ነው። ምናልባት ጥያቄ ሊፈጠር ይችላል አይደል? ታዲያ ይሄ ሁሉ ክፉ ነገር ለምን ደረሰብኝ እግዚአብሔር እኮ ነው የሚያደርገው የሚል ጥያቄ ሊፈጠር ይችላል። ግን እንደዚህ ጥያቄዎችን እኛ መመለስ አንችልም። እግዚአብሔር የሚያደርጋቸው ነገሮች የሚያደርግበት የራሱ ምክንያት ያለው አሰራር አለው። ጥያቄ የሆነብን አልፈታ ያለን ነገር ካለ በጸሎት በሱባኤ ወደ እግዚአብሔር ጸልዮ ወደ እግዚአብሔር ተማጽኖ መልስ ለማግኘት መሞከር ጥሩ ነው። ግን መልስ ባናገኝበትም እንኳን ግን እግዚአብሔር አምላክ ወዶ ፈቅዶ እንዳደረገው ማመንና መቀበል ያስፈልጋል እንጂ የሆነ እድለኛ ከመሆን ካለመሆን ጋር እጣ ፈንታዬ ነው እጣ ፈንታሽ አይደለም አይነት ሐሳብ ጋር ራስን ማጋፈጥ ወይም ማከራከር አያስፈልግም ማለት ነው። የሚሆነው ሁሉ የሚሆነው በእግዚአብሔር ነው። በእድል የሚሆን ምንም ነገር